ሰላም እንዴት ዋላችሁ? አሰራሩን አላሳያችሁም፣ ግን ቆንጆ ምግብ የሰራሁት አለ እና ይሄ ምግብ በካስተመር አዞኝ ነው የሰራሁት። ከዛ ለቤት ልሞክረው ብዬ ሞከርኩት። በጣም አሪፍ ምግብ ነው። ቃሪያ ነው ይሄ ሚጥሚጣ ቃሪያ ነው። ከዛ ሽሮ አለኝ ከዚህ ጋር እንደምታዩት። ሽሮውን በትንሹ እንደዚህ ሰርቻለሁ። የምትፈልጉትን መጠን በቤተሰብ ይሄ ለቤት ስለሰራሁት ግን ያው ለአንድ ሰው አካባቢ ነው የሰራሁት። ከዛ ይሄ ቃሪያ ትንንሹ የሚጥሚጣ ቃሪያ ነው ሰዎቹ የፈለጉት። እንደዚህ አድርገሽ ስሪ ብለው ነው የካስተመሮቼ ማለት ነው። ቁርስ ፈልገው ያሰሩኝ ነው። እና ሽንኩርት አለው ቃሪያ ሚጥሚጣው ቃሪያ አለ። በቃ ሌላው እንቁላል አይነታችሁን መርጣችሁ መስራት ነው። ሽሮ በእንደዚህ ቁርስ እንዴት አሪፍ መሰላችሁ! አሰራሩ ያው ቃሪያውንና አሰራሩ እንዴት እንደተሰራ ላሳያችሁ እንጂ እና በሽሮ እንዴት እንደሚያምር ይሄን ይመስላል። ቆንጆ ምሳ፣ ቁርስ፣ እራት ይሆናል። በጣም ሃይ ፕሮቲን ለጤና ጠቃሚ የሆነ ሽንኩርቱንም ቃሪያውንም በኩል ሳይዝ ነው የከተፍኩት። ይሄን ይመስላል። ሰላም ሁኑልኝ። እወዳችኋለሁ፣ አከብራችኋለሁ። ባይ። በሰላም እንገናኝ።